ደህና ነህ? እንዴት ነህልኝ? ለእኔ የሚድረሰኝ ድር ናስቲ ዌልካም ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምንሆነው። ላታመልጭኝ አታሯርጭኝ ብላ ተርታለች እና ሩታ ማለት ነው። ቤተሰብ እውነት ለመናገር እንደዚህ አይነት እጽ ወይ ደግሞ እንደዚህ አይነት መድኃኒት ወይ ደግሞ መተት የሚደረግበት ነገሮችን በአንድ ሰው ላይ አደጋ እንዳለው ወይ ደግሞ በህይወቱ ላይ አደጋ እንዳለው ብናቅ ኖሮ ይሄንን ሁሉ ስህተት ባንሰራ ነበር። እውነት ለመናገር በሀገራችን በኢትዮጵያ ላይ ምንም አይነት የህግ ከለላ እንደሌለ ነው የሚያሳስበው ማለት ነው። ለሰውን ህይወት እንደዚህ ልጁን አጀዝበውት ከሰውነት ተራውጥተውት በእነሱ ትእዛዝ ስር ገብቶ እንደ እንዝርት እያዞረችው ምን ልበል ምን ልናገር፣ አንቺ ማናት ሳመችኝ እኮ እያለ ትናንትና ፈቅርሻለሁ፣ ወድሻለሁ፣ ከአንቺ ሌላ ማንንም ሴት አልፈልግም፣ ማንም ቢንጫጫ ታልባ ቢንጫጫ በአንድ ሙቀጫ ሲል የነበረው ልጅ የሶሻል ሚዲያ መሪ ሶሻል ሚዲያው ዋና አውራ የሆነውን ሰው እንደዚህ አጀዝበውት ወደ ሶሻል ሚዲያ በፈለጋቸው ሰዓት ያመጡታል። በፈለጋቸው ሰዓት እንዲደብቁት አርግተው ነው ያመጡትኝና እውነት ለመናገር ወንድምየው ተብዬው በወንድሙ ህይወት ላይ እንደዚህ መቀለድና ወንድሙን እንደዚህ የወንድሙን ህይወት እንደዚህ ምስቅልቅሉን ለማውጣቱ ተጠያቂነት የለውም ወይ? እውነት ለመናገር አንዳንድ ጊዜ በሀገራችን ላይ የሃይማኖት አባቶች ሃይማኖት ምናምን ነገር እንደሌለ ቤተሰብ እንደሌላቸው ጋጦጥነት በቃ የሆነ ነውር ጌጡ የሆኑ እሷም እንደሆነ በጉልበታ ሁሉን ነገር ማድረግ እንደምችል ነው። በሷ ላይ ምንም አልፈርድባትም። ባሏ ነው እልህ ነው ባሏ ሳይሆን እልህ ነው ይህንን የሚያስደርጋት ማለት ነው። ግን መተት ወይ ደግሞ አንድ ሰው ላይ የሆነ መድኃኒት ወይ ደግሞ ጥንቆላ ቤት ወይ ደግሞ የተለያዩ ቤት ሲኬድ ድሮ በጣም ወንጀል እንደሆነ ነው። በተለይ ሽሻ በሀገራችን በኢትዮጵያ ሲጨስ ወንጀል እንደሆነ ነበር የምናውቀው ማለት ነው። አንድ ሰው ሽሻ ጨሰ ተብሎ ተደብቆ ነው የሚያጨሰው። ጠንቋይ ቤት ሄደ ሲባል ተደብቆ ነው። አሁን ግን ሁሉም ነገር ይፋ ወጥቶ ሶሻል ሚዲያ ላይ ሁላ ኢቭን ከጎረቤት ምናምን ነገር ሁላ ተደብቆ ነው ድሮ የሚደረገው። እኔ ሳቅ ማለት ነው እና ይህ ማለት እኔ ሳቅ ስላችሁ ስታረጊ ነው እንደምታውቂው ምናምን ነገር ልትሉ ትችላላችሁ። ተሶከ እንፈለጋችሁ ማለት ትችላላችሁ። ግን ማለት ነው ወንጀል እንደሆነና በአንድ ሰው ላይ ህይወት ላይ እንደመፍረድና አንድን ሰው ካለበት ቦታ የሌላ አይነት ገጸ ባህሪ ማልበስ፣ አንደኛ የመተት አድራጊውን ሰውዬ ገጸ ባህሪ መልበስ ነው። ሁለተኛ ደግሞ የሰይጣኑ ራሱ ሰይጣኑ የሚያዘው ነገር አለ። ሶስተኛ ነገር ደግሞ አድራጊው ማለት ነው። እና ይህን የብዙ ሰው ገጸ ባህሪ ነው ይሄንን ሰው ያለበሰውና ይሄ ሰው ምን ልናገር ምን ልበል እንዴት ላድርግ ምናምን ነገር ሄርሜላ እቺ ማናት? የምር በጣም ሊደነገጥኩት እቺ ማናት ሲል ማለት ነው። ምናልባት ምን እንደሚሰማት ዝም ብዬ ስገምት ማለት ነው። የድራማው እንትን አካኪዳቸው አመቱን በሞላ ተመሳሳይ አይዲያ ነው የሚሄዱበት። ምንድነው እሱ አንድ ሴት ልጅ ባሏን በፈለገበት ሰዓት ሂድልኝ ትላለች፣ በፈለገበት ሰዓት 80 ወርድልኝ ትላለች፣ በፈለገች ሰዓት ደግሞ መተት በሚባለው ወይ ደግሞ መድኃኒት ወይ ደግሞ የሆነ ነገር አስነክታው በኋላ ወደ ራሷ መመለስ እንደምትችል፣ ይህንን ህግ የሌለበት ሀገር እንደሆነ አባቶች የሌሉበት ሀገር እንደሆነ ወግ ባህል እንደሌለ ወግና ባህል እንደሌለን አርግተው ሰው ለሰው ክብር የሌላቸው ሰዎችን ዲስሪስፔክት አርግተው የራሳቸውን ፍላጎት ብቻ የሚያራምዱ አንዳንድ ጊዜ ቆም ብለን ብናስብ የተሻለ ነው ብዬ አስባለሁ። ዛሬ የሳቀ አንደበት ነገ ማለቀሱ አይቀርም እና በእግዚአብሔር በኩልም ተወዳጅ ነገር አይደለም። እውነት ለመናገር መድኃኒት የሰው ልጅ ላይ ማድረግ ማለት ነው። ይሄ አያስጠይቅም ወይ? እንዴት ነው አንድ ሰው በገሀድ አንገቱ ላይ ባለፈው አላደርግም ሲል የነበረውን ዛሬ አንገቱ ላይ አርግታ እየነካኩት ሰዎች እንዲያው የሶሻል ሚዲያ ንቀታቸው ልክ ምንድነው እሱ ሶሻል ሚዲያው በሀብሉ ምክንያት እሱ ወደዚህ እንደመጣ በደንብ አርግተው እንዲያሳዩ እናንተንም እንደዚህ ነው የምናፈዛችሁ እናንተንም እንዲህ ነው የምናደርጋችሁ ብሎ የኦንነት ተሰምቷቸው ነው ይህንን ነገር እያደረገ ያሉት። ማንም ሰው እንደማይጠይቃቸው እኔ በጣም ያሳዝነኝ ሩታ እሺ ትበቀለው ትናንትና ያደረገባት ነገር ይሆናል። ሴት ልጅ ናት፣ ይህን ተናዳ ሊሆን ይችላል፣ ውስጧ በብዙ ነገር ቆስሎ ሊሆን ይችላል። ገባችሁ? ምናልባት እሷ እሺ። ኤፍሬም ግን በወንድሙ ላይ ይህን ያህል እርምጃ መውሰዱን ምን አመጣው? ወንድሙን በቁሙ ገሎ 500,000 ተከታይ ያለው ወንድሙን
በህዝብ መሀል የሁሉ 500,000 ሰው እንዲያዩ ሶሻል ሚዲያ ላይ አምጥቶት እንደዚህ አፍዝዞት መልበል እስከሚል ድረስ ወንድሙን የትኛው ወግ ነው የትኛው ጌጥ ነው ወንድሙን ገሎ ሬሳውን ሶሻል ሚዲያ ላይ እያመጣ ይሄው ሬሳው እያወራ ነው ብሎ ማስተዋወቁ? እውነት ለመናገር አብርሽ እንደሞተና አብርሽ ሳይሆን እያወራ ያለው ሌላ ሰው እያወራ እንደሆነ ነው የሚሰማንኛ ማለት ነው። ክብር ኢቨን ወንድሙን እንኳን በቆሙ ገሎ እንኳን ኦንነት ጀግንነት እየተሰማው እሷም ደስታው ያልሆነ ህዝብን ብቻ ደስተኛ ነኝ ለማስባል ነው ፈገግ የምትለው። ይሄ ነገር በግድና በጉልበት እንደሆነ ይታወቃል። ምናልባት እህት ወንድሞቹ ምናልባት ነገ ሊመጡና እንትን ሊሉ ይችላሉ። ትንሽ ጣል አደርገላችሁ ስለ ኢያብና ስለ ኤፍሬም ደግሞ ማለት ነው። ኤፍሬምም ልክ የቡታጀራ ዩቲዩበሮች በነገራችን ላይ ተመሳሳይ ባህሪን ያላቸውና እንዴት እንደሆነ አላቅምና ግን አላቅም የምር ተው። አንዳንድ ጊዜ መልካም የሚተላለፍን ቦታ ማስተላለፍ የምትችሉበት ነገር ነው። እስኪ ከዚህ ወጣ ድራማ መስራት አትችሉም እንዴ? ከዚህ ወጣ ድራማ መስራት አትችሉም እንዴ? ሰላም ሆይ ትግስቱን ስጠይ ፈጣሪ ሆይ። የምር የምናገር ሁላ ግራ ገባኝ።